ሪህ ዘቢሃት ከእንደገና ወዲያው ይገላገሉ። ኦኬ እንግዲህ ይሄንን ብልግና ተመልከቱ። ባይደው በጣም የሚያሳፍር ስራ የሚሰሩት ዛሬ ብቻ አይደለም ከዚህ በፊትም እንደዚሁ ነው። መልካም በዚህኛው አካውንት ምላሽ ለመስጠት የመጣሁት ያንኛው ዋንኛው አካውንቴ ስለተመታ ነው። በደንብ ኮፒ ሊንክ እና ሼር አድርጉት። የግዴታ ምላሽ ስለሚያስፈልገው በተለያዩ ሶሻል ሚዲያዎች ላይ አንድ እያጭበረበሩበት ያለ መረጃ አለ። አዳምጡትና ምላሽ እንሰጣለን። ሰሞኑን አንድ ኡስታዛችን መስጂድ ላይ በሚሰጠው ደርስ የረሱል ሰለላሁ ዐለይሂ ወሰለም ሐዲስ በማንሳት እንስሳቶችን እንኳን በምናርድበት ጊዜ ቢላውን በደንብ መሳል እንዳለብን ማንገላታት እንደሌለብን የተናገረውን ንግግር ሐታ ጠላት እንኳን ቢመጣ ትግል ላይ እያለን ማሰቃየት እንደሌለብን የተናገረውን ንግግር በመቆራረጥ ረዱ ብለዋል በሚል እየቆራረጡ ቪዲዮውን እየለቀቁ የጥላቻ ቅስቀሳ እያደረጉ ነው ያሉት። ይህንን ቪዲዮ እዩት። ኡስታዝ ሱልጣን በሚያስተምርበት ጊዜ ረሱል ሰለላሁ ዐለይሂ ወሰለም ሐዲስ በመጥቀስ አስተራራዳችሁን አሳምሩ፣ እንስሳቶችን እንኳን ስታርዱ ይችንም ደግሞ ይቆራርጧት ይሆናል እኮ ሱብሃንአላህ። እንስሳቶችን አስመልክቶ የተገለጸውን ነገር በማጣመም በእንደዚህ ያለ መንገድ አስተራይቶታል። ይሄኛውን ቪዲዮ ነው ፈአሕሲኑ ዚብሐ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። ያም ደግሞ ሲስል የምትታረደው እንስሳ እያየች መሆን የለበትም። እንስሳዎች ያውቃል። መልካም እንግዲህ እንደሰማያችሁት ዋብያዎች በውሸታቸው ሁሌ መዋረድ ማይሰለቻቸው ጉዳይ ስለሆኑ ዛሬም እናዋርዳቸዋለን ማለት ነው። ምንድነው እሱ? አንድ ኡስታዝ በመስጊድ ላይ ካፊሮችን እንዴት መግደል እንዳለበት የተናገረበት ቪዲዮ ነበረ። ያንን ቪዲዮ መሰረት በማድረግ የኛ ልጆች ካፊሮች እንዴት መገደል እንዳለባቸው የሚናገረውን ፓርት ለቀቁት ማለት ነው። ዋብያ ኡስታዞች ግን ቅጥፈት ማይሰለቻቸው ውርደት ጌጣቸው ልክ እንደ ካባ የሚከናነቡ ስለሆኑ ስለ እንስሳ ያወራቱን ብቻ ቆረጡና ስለ ሰው ያወራውን ተዉት ማለት ነው። ምንድነው እሱ? ሰውየው ኡስታዙ የሰው ልጅ ማረድን መግደልን ከእንስሳት ጋር አመሳስሎ ነው ያስቀመጠው። ኤግዛምፕል ነው እንስሳቱን ያመጣው እንጂ ዋና ታርጌቱ ሰው ልጅ እንዴት እንደሚገደል የሚያወራ ክፍል ነው። አላህ ሁሉ ነገር ላይ አሁን እችን አዳምጡና በጎ መስራት፣ ለሰዎች ለሰብአዊ ፍጡር ለእንስሳ በጎ መዋል። ከዛ እንግዲህ አንዱ በጎ ወይም ኢሕሳን የሚለውን ሲገልጹ ምን አሉ? ኢዛ ቀተልቱም ፈአሕሲኑ ልቅትላ፣ ስትገሉ እንኳን እንደ በሸሪዓው መልኩ ጥፋት አጥፍቶ ወይም ሙርተድ ሆኖ ወይ የሆነ ነገር ቢገደል እንኳን አገዳደሉን አሳምሩ። ጂሃድ ላይ አገኘው አንድ ካፊር፣ የዛኔ ትገለዋል። ስትገለው ግን ካፊር ቢሆንም አገዳደሉን አሳምር። ተምሲል ማድረግ፣ አፍንጫ መቁረጥ፣ አይን መጎልጎል፣ የሆነ ሰውነቱን መቀዳደድ ተከልክሏል። ነቢ ስ ላ ሰለም ከልክለዋል። በእሳት ማቃጠል ከልክለዋል። ስለዚህ ፈኢዛ ቀተልቱም ፈአሕሲኑ ቅትላ፣ መገደል ያለበት እንኳን ማለት ነው። ወኢዛ ዘበሕቱም ፈአሕሲኑ ዚብሐ፣ ስታርዱም አስተራረዳችሁን አሳምሩ። እንዴት ነው አስተራረድን ማሳመር ሲባል ወልዩሕድ አሐደኩም ሸፍረተሁ፣ አንድ ሰው ቢላውን በደንብ አድርጎ ይሳለው። እዛ ነው መሳል አለበት። መልካም እንግዲህ እንደሰማችሁት ኡስታዙ ሲናገር ካፊርን እንዴት መግደል እንዳለበት የሚያወራ ነው። ካፊር ማለት ለእንስሳ ካፊር አይሰጥም፣ አላህን የካደ ማለት ነው። አላህን የካደ እንዴት ነው መግደል ያለባችሁ እያለ እያብራራ ነው። ከዛ በስራ ግደሉት ምናምን ካለ በኋላ ኤግዛምፕል ምን አመጣ? እንስሳት እንኳን ሲታረድ እንደዚህ ብሎ አመጣ ማለት ነው። ካፊር የሆነ ከእስልምና የወጣም አፖስቴት የሆነ በእስልምና ይታረዳል። ይህ ግልጽ ነው። በእስልምና አሁንም በሸሪያ የሚተዳደሩ ሀገራት ላይ ሸሪያውን ጠቅሶ ነው እሱም የተናገረው። ይታረዳል። ስጋውን አትቆራርጡ፣ አትበልቱ፣ እንደዚህ አታደርጉ፣ የተለያየ ቦታ አፍንጫውን እንትን አትበሉ፣ አይኑን ያለው አታውጡ ያለው ለሰውየው ነው እንጂ ለእንስሳ አይደለም። የእንስሳማ ልበልተው እኮ ነው የምታርደውም ሲጀመር። ሰው ስለሆነ ነው እንደዛ ብሎ የተናገረው።
በነገራችን ላይ ዋና ፖይንት ግን ኡስታዙ ብቻ ሳይሆን የመጀመሪያ በመግቢያ ላይ ያሳየዋችሁ ልጅ ወይንም ኡስታዝ እዚሁ ቲክቶክ ላይ የምታውቁ ስለሆነ ከዚህ በፊት ሰው ከእስልምና ከወጣ ይገደላል ቃል በቃል ያለበትን ላስታውሰው። ሙስሊም ነው። እንግዲህ ኢስላም ማለት ግልጽ የሆነ ሃይማኖት ነው። ስለ እስልምና ያውቃል፣ እስልምና ሀቅ መሆኑን ያውቃል፣ ሙስሊም ሆኖ ኖሯል። ኢስላም ላይ ጥያቄ ጠይቆም ሊሆን ይችላል፣ ተመልሶለታል። እስልምና ዋضح ግልጽ የሆነ መሆን አውቋል። እሱ ግን እያወቀ መጣመም ነው የምፈልገው ብሎ ሙርተድ ከሆነ ወደ ሌላ ሃይማኖት አላህን ከማምለክ ከእስልምና ከወጣ ከእስልምና ወጥቶም ደግሞ እድል ይሰጠዋል። ለ3 ቀን ቢያንስ እድል ይሰጠዋል እንድናዝብ ማለት ነው፣ እንዲመለስ እንዲያውቅ። አይ ካለ ግድያ ነው በዚህ ሰው ላይ የሚፈጸመው ማለት ነው። ይገደላል። ይገደላል። መልካም እንግዲህ ይሄ ነው ከዚህ በፊት የተናገረውን ሸምጥቶት ይሁን ረስቶት ይሁን ወይንም ደግሞ አሁን እንግዲህ የዋብያዎቹ መዋሸት ልማዳቸው ስለሆነ ይሄ በፊቱን አስተምሮት ረስቶት ነው መሰለኝ ስለ እንስሳ ምናምን ብሎ ሌላው ሊያወራ ይሞክራል ማለት ነው። ራሱ ይገደላል። በነገራችን ላይ መግደል አይደለም እኮ መግደል ኢዚ ለእስልምና ማለት ነው። ለሙስሊሞች ቀላል ነገር ነው። አርዶ መብላት ይቻላል። ሙስሊም ከተራበ ክርስቲያንን ወይን አይሁድን ወይንም ደግሞ ከእስልምና ወጣን አርዶ መብላት ተፈቅዶለታል። ራሱ ይሄ ኡስታዝ ከዴጋ ከዚህ በፊት ባደረግናቸው ምልልሶች ላይ መብላት እንደሚቻል አርዶ ያመነበትን ላሰምጣችሁ። አስታውሰው አንተም ልክ አንድ ሰው ሊሞት ከደረሰ የሆነ በረሃ ሊሆን ይችላል፣ ሰው የሌለበት ሊሆን ይችላል። በቃ ምግብ አጥቶ ሊሞት ከደረሰ ያንን የሰው ስጋ መንገድ ላይ ካገኘ ያንን በልቶ የሚድን ከሆነ ይቻላል ያሉ ዑለማዎች አሉ። የእነሱ ንግግር ነው እንደ ማስረጃ ሁጃ አድርጎ ያመጣው ይህ ወገናችን ማለት ነው። እንደው ልጠይቅ፣ አንተ በረሃ ላይ ሆነህ ልትሞት አፋፍ ደርሰህ እዛ ማዶ ደግሞ ከተማ አለ፣ ውሃ ያለበት ሀገር አለ፣ ምግብ ያለበት ሀገር አለ። እዛ ለመድረስ በቃ አልቃህል፣ አንተ በጣም ርቦሃል፣ ደክሞሃል። አጠገብህ የሰው ስጋ አገኘህ፣ ትሞታለህ ወይስ የሰውን ስጋ ትበላለህ? መልሱን ለአንተ ተውኩት። ስለዚህ ይህን ነው ዑለማዎች እያሉ ያሉት ማለት ነው። ይህንን ሲናገሩ ከምን አንጻር ነው? እዛው ሱረቱል ማኢዳ ምዕራፍ 5 ላይ ማለት ነው አላሁ ስብሓነሁ ወተዓላ ምን ይላል? ፈመን ጡረ ፊ መኽመሰቲን ገይረ ሙተጃኒፊን ሊኢትም ይላል። እንደው ከተቸገረ እንግዲህ የተከለከሉ ምግቦችን አላህ ከዘረዘረ በኋላ ከተቸገረ ግን ይብላ። ምን ምግብ ካጣ ሊሞት ከሆነ የመሳሰሉ አላህ ዲናችን ዩስር አድርጎታል፣ አግርቶታል። ለምን ከመሞት ምን ይበልጣል? ያንን ስጋ በልተህ ነገ ወደ አላህ መመለሱ ይበልጣል ማለት ነው። ይሄ የተሻለ ዲናችን ሰፊ ነውና ማለት ነው። ዝም ብለህ ሙት አይደለም። መልካም እንግዲህ እንደሰማችሁት ከእስልምና የወጣን 3 ቀን ብቻ ነው የሚሰጠው፣ ይገደላል አለ። መገደል ብቻ ሳይሆን ደግሞ ሙስሊም ከተራበ የሰው ስጋን መብላት ተፈቅዶለታል፣ የሚበላው ካጣ ተፈቅዶለታል አለ። በዚህ ከእስልምና የወጡትን ከመግደል ጋር በተያያዘ ሌላ አልጨምርላችሁ። በሸሪዓ የሚተዳደሩ ሀገራት ላይ ሰው ከእስልምና ከወጣ ይገደላል። ኡስታዝ፣ አዎ ይገደላል። ለምንድን ነው የሚገደለው? ያኛው ምን ሆኖ ነው የወጣው? ይሄ የቆሸሸ ሰው ነው። እስልምናን ተምሮ ከአበቃ በኋላ መልሶ ወደ እምነቱ እንዲመለስ ይጠየቃል። እምቢ ካለ ግን ይገደላል። ቆሸሸ ነው፣ የተበከለ ነው ማለት ነው። ያበደ ውሻ ታውቃለህ? ይገደላል። ይህም አይበቃንም ካላችሁ ደግሞ ችግር ደርሶበት በኢኮኖሚ ችግር ምክንያት ወጥቶ ከሆነ ያ ነገር ይመለስለታል፣ ይብራራለታል። ያ ካልሆነ ደግሞ በሃይማኖቱ ላይ ሹብሃት ወይም ደግሞ ማስመሰያዎች ገብተውበት ጥርጣሬ አድሮበት ከሆነ በሊቃውንቶች ይፈታለታል። እነዚህን ሁሉ ትቶ ግን አልፈልግም ብሎ የሚወጣ ሰው ግን ምን ይሆናል? ጋሬጣ ይሆናል። ሌሎች ወደ እምነቱ እንዳይገቡ እኔም ማውቀው ነበር እያለ እንቅፋት ይሆናል። እንቅፋትን ማስወገድ ደግሞ በሸሪዓችን ግዳጅ ነው። ስለዚህ አላህን መካድ በዚህ አይነት ሁኔታ ላይ ከሆነ ቅጣቱ ግድያ ነው። እንግዲህ እንደዚህ ነው አስተምሮታቸው። በመስጊድ የሚያስተምሩት ቢላችሁን ሳሉ ሰው ማረድ እንደሚፈቀድላቸው የሚናገር ነው። ከመስጊድ ሲወጡና ቲክቶክ ላይ ሲመጡ ደግሞ ለኛ ምላሽ ለመስጠት ለማለት ስለሚያሸማቅቃቸው ይክዱታል ማለት ነው፣ ይሸመጥጡታል ማለት ነው። ካፊርን ረድ እያለ በአረብኛ ስላወራ አይ እንስሳ ነው ያልነው ይለናል። አላህን የካደን ግደል እያለ
አይ ስለ እንስሳ ነው ይለናል። ከዚህ በላይ ቅጥፈት፣ ከዚህ በላይ ውሸት ኬት ይመጣል ወገኖቼ? እስልምና እንደዚህ ነው። ዛሬ ካለ ትናንት ስለዋሸ ነው። ነገ የሚኖር ከሆነ ዛሬ እየዋሻችሁ ነው። እስልምና ህልውናው በውሸት ላይ የተመሰረተ ነው።